አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። መካ በጧት ምን ትመስላለች? እስኪ ይወት ማለት ነው። እንደምታዩት እንግዲህ ጎራው ይሄ የሚታዩት ጎራ ማሻአላህ ዝናብ በሚጥል ሰዓት እንዴት እንደሚያምር ማለት ነው። አሁን ይሄ ሳሩ ምናምን ደርቆ እንደምታዩት ቀይ ሆኗል። እንደው የሚባለው ወደ ቢጫው እና እንደምታዩት እዛ ጋር ጀበለ ራህማ ወይም ጀበለ ኑር ይሉታ ማለት ነው። ወይም ጎራው ወይም ጋሮ ሂራ ቁርአን የወረደበት ጎራ ይሄ የምታዩት ነው። ፀሐይዋ በዛ ነው እየወጣች ያለችው ማለት ነው። ይህ እንግዲህ በጣም ከጎራው ትንሽ ወጣ ያለ ነው። ድንጋይ ምናምን ነው። ትንሽ ትንሽ ሰዎች አሉ ይታያቸዋል፣ ከጎራው ላይ ማለት ነው። ማታ ማታ ነው በደንብ የሚበይ ነው። አሁን ብዙም አይደለም፣ ያኔ በደንብ አይታይም። ማታ ግን በጨለማ በሞባይላቸው መብራት ሲያበሩ ምናምን ይታያል በደንብ ማለት ነው። እና እንደምታዩት ያምራል። ግን ጧት ላይ መጣለ እዛ ጋር ቡርጅ ሰሃራ ማለት ነው። እስኪ ቀረብ እናድርገውና እንደዚህ ነው ሀረም ማሻአላ። ቀረብ ስናደርገው ይሄ እንደምታዩት ጀበለ ረህማንን ቀረብ እናድርገው ማለት ነው፣ በደንብ እንዲታያችሁ ኢንሻአላህ አላህ ከፈቀደ። ይሄ ጎራውን በጣም ስላቀረብኩት እንትን ብሏል ማለት ነው። ጎራው እንደዚህ ነው። ጀበለ ረህማን ሰው አለ ማሻአላ ከጎራው ላይ አንድ ቀን ከሄድኩኝ እቀርጽላችኋለሁ ኢንሻአላህ። እንግዲህ ፀሐይቱ እንደዚህ ፏ ብላለች። እኔም ፀሐይ እየፈለኩ ነበር በነገራችን ላይ የጧጧቱ ፀሐይ በጣም ዘግይቶ ነው እኛ ጋር የሚደርሰው። ይሄ ለነገሩ ይሄ እንትን እየጋረደው መሰለኝ እዚህ ጋር ትልቅ ይማራል እና እሱ ጋርዶት ነው መሰል ቶሎ ይመጣል ማለት ነው። የቪታሚን ዲ እጥረት ላለበት ሰው የፀሐይ ብርሃን ነው የሚመከረው ማለት ነው። በእርግጥ ሐኪም ቤት ቢኬድ ይሰጣሉ ከኒና ምናምን መርፌም ከኒና የሚሰጡበት አጋጣሚ ይኖራል። እንደ ቪታሚኑ እንደ ጥረቱ ማለት ነው። በጣም ኃይል ያለው ከሆነ መርፌ ጨምረው ሊሰጡ ይችላሉ። እና ግን የሚመከረው ፀሐይ መሞቅ ነው ማለት ነው። ጠዋት እና ማታ ከአሱር በኋላ ከ5 ሰዓት በኋላ ምናምን ፀሐይቷ ልትጠልቅ የተወሰነ ሲቀራት ለግማሽ ሰዓት ያህል ብንሞቅ በጣም ጥሩ ነው ማለት ነው። ጧጧትም እንደዚሁ ግማሽ ሰዓት ልክ ሀገራችን እናቶች ወልደው 40 ሞልቷቸው ከዛ ከ40 በኋላ እኮ ጧትና ማታ ፀሐይ ያሞቃሉ አይደለ ህፃናት፣ እንደዛ ማለት ነው። እኛም አሁን እዚህ ሹጋ የምንሰራ በተለይ ሹጋ ቤት የምንሰራ እህቶች የፀሐይ ብርሃን በብዛት አናገኝም። እንደው ወጣን ቢባልም ወደ ውጭ ማታ ማታ ስለሆነ ከመግሪብ በኋላ ከአሱር በኋላ ብዙውን ጊዜ አይወጣም። ከአሱር በኋላ ምናልባት በብርድ ሰዓት ከሆነ እንጂ አንወጣም። እና በጣም የቪታሚን ዲ እጥረት ለመጋለጥ በጣም ቅርብ ነን ማለት ነው። ስለዚህ ስጡህ ካለ እንደዚህ ስጡህ እየወጣችሁ ፀሐይ ሙቁ ማለት ነው። እኔ ስጡህ ወጥቼ ነው አሁን ፀሐይ ፍለጋ ነበር የወጣሁት እና ግን ፀሐይቷ ገና እኛ ጋር አልመጣችም ማለት ነው። ወይ ጉድ! እንደምታዩት የዚህ ሀገር ድመቶች ሰው አይፈሩም ማለት ነው። ምንም አፈራኝም፣ ሳባረራት ራሱ አትፈራኝም። እኔ እፈራታለሁ ከሷ ማለት ነው። እንጨት ይዤ ነው ማበራት፣ እንጨት ብላ አትበር እና በር ላይ እየመጣች ደግሞ ታስቸግረኛለች። ይሁት እንደምታዩት ብስ እና በዚህኛው በኩል ደግሞ
ያው የኛ ሰፈር ማለት ነው። እኔ ያለሁበት ሰፈር በነገራችን ላይ አሮጌ ሰፈር ነው። እንደምታዩት ኢማራ ሁሉ አሮጌ ነው። ጎራ ነው። ያው መካ እንደምታውቁት በአብዛኛው ዙሪያዋን ጎራ ናት። ከተማዋም ያን ያክል ትልቅ የምትባል አይደለችም፣ ግን አሁን እየሰፋ ነው ትንሽ ትንሽ እንጂ ማለት ነው። በተለይ መካን የማታውቁት ይህን ይመስላል ማለት ነው። ወይ ሀገሬ በሉ እንግዲህ ይህንን እያያችሁ ሀገራችን እንደዚህ ጎራ ላይ ያለው አትክልት ዛፉ፣ የወፎቹ ጫጫታ በቃ አክዳርነቱ በጣም ቀልብ የሚስብ ነገር አለው። እዚህ እንደምታዩት ነጫጭባ ማለት ነው። ነጫጭባው የወጣ ነው እና ያው አላህ በጎኑ ነው ርዝቃቸውን የከፈተው እንጂ ማለት ነው። ምን እነሱ ብቻ እኛም እሱ ያችን የመሰለች ሀገር ትተን መተን በረሃ ለበረሃ ይዘናል። እንግዲህ እንደምታዩት መንከራበት አልሐምዱሊላህ ለኩል ያህል። ዋናው ደግሞ ጤና ነው ለሰው ልጅና አልሐምዱሊላህ እያን እያመሰግን ኢንሻአላህ ሀገራችንን አላህ ሰላም እንዲያደርግልን ዱአ አድርጉ። ሀገራችን ሰላም ይመለስ። እንግዲህ እንደምታዩት መካ በትንሿ ማለት ነው፣ በትንሿ በእኛ ሰፈር ነው። ታዲያ በሀረም ጀርባ ያለ ሰፈር እንደዚህ ይህን ይመስላል። ለሀረም ቅርብ ነው በነገራችን ላይ ይህንን ይመስላል። ትንሽ ፀሐዋ እየወጣች ነው በደንብ ማለት ነው። ማሻአላ ደስ ይላል። በዚህ ሰዓት ፀሐይ እየሞቁ ወክ እያረጉ እንዴት ነው ዚክር እያሉ በጣም ነው ደስ የሚለውና እንግዲህ እኔም ስጡ ወክ ላድርግ ማለት ነው። ምን አማራጭ አለ? መንገድ መግባት አይቻል እንግዲህ እንደ ሀገራችን ወጣ ብሎ ላፍ ላፍ ማለት የለም። እና ወዶችዬ ኢንሻአላህ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባር ጓደኞች ላይክ ሼር አድርጉ። ሀሳብ አስተያየት ያላችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። ኢንሻአላህ አሁን ላይ በጧት ያን ያክል እንደዚህ እንትን የሚል አይደለም፣ ግን ማታ ላይ ድምቅ ይላል ከመብራቱ ጋር ምናምን በጣም ነው የሚያምረው። ወይኔ የማታውቁት እንግዲህ መካ እንደዚህ ነው እንዴ እያላችሁ ይኸው በደንብ ጎብኙት፣ በደንብ ማለት ነው። መላልሽ ነው እንትን ያልኩት ኢንሻአላህ። ይሄ እንደምታዩት ሀረም አጠገብ ያለ ጎራ ነው። ከዚህ ቀጥሎ ሀረም ይሄ ቁርጭሳ ይታያል ማለት ነው። እና ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ያላችሁ ኮሜንት ላይ ጻፉ። እወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድ አድርጋችሁ በሌላ አዲስ ቪዲዮ እስከምንገናኝ ሰላም ሁኑ።